በጣም የምንወደው የኳስ ጌም eFootball 2026 ኦፍላይን ከ2 GB RAM ጀምሮ ስልኮች ተገኘ። በፊፋ 16 ብዙ ሞዶች ይሰራሉ። ይሄኛውም ከነሱ ውስጥ ምርጡና አዲሱ ነው። ጌሙን የምትጫወቱት ኦፍላይን ሲሆን ሳይዙን በአጠቃላይ 8 GB ነው። ምርጥ ግራፊክስ ያለው ሲሆን ሴት እግር ኳስ ተጫዋቾችም ተካተውበታል። በተለይ ፉትቦል መጫወት እየፈለጋችሁ ስልካችሁ ላይ ስለማይሰራ ብቻ ለማትጫወቱ አሪፍ መፍትሄ ነው። eFootball መጫወት ለሚፈልገው ጓደኛችሁም ይሄን ቪዲዮ ሼር አድርጉለት። እንዴት አስተካክላችሁ እንደምትጫወቱም እስከ ቪዲዮ መጨረሻ በማየት አስተካክላችሁ መጫወት ትችላላችሁ። After all that we've been through, I think it's fair from me to you. Watch it burn as we soar away. Hey, hey. After all is said and done, and I know I am the one. I have waited here forever. But all I know is what I'm told. This feeling cannot be controlled. Watch the stars when I am gone. Have faith in me, really behold. The skies are cast, they are foretold. Watch the stars when I am gone. When I am carry the world upon your shoulders. For I'm not the only one. How could you look behind now when everything is done? Oh, you carry the world upon your shoulders. You
ቅድሚያ እነዚህን 4 የጌሙን ፋይሎች ማውረድ ይኖርባችኋል። የመጀመሪያው አፕሊኬሽኑ ነው። ከዛ ኦቢቢው አለ፣ ከዛ ዳታው አለ፣ ከዛ ኮሜንታተር ፋይሉ አለ። አፕሊኬሽን እና ኦቢቢውን የፊፋ 16ቱ መጀመሪያ የምትጠቀሙበት የዲኤፍኤል ካለ ወይም የኤፍሲ 26 ካለ እሱን መጠቀም ትችላላችሁ። ሌላ ማውረድ ይሄንን ማውረድ አይጠበቅባችሁም። አንድ የፊፋ 16 ሞድ አፕሊኬሽን እና ኦቢቢ ካላችሁ አፕሊኬሽን እና ኦቢቢውን አታውርዱ። ከሌላችሁ ብቻ ግን አፕሊኬሽን እና ኦቢቢውን ማውረድ እንዳረሱ። ዳታ ፋይሉም አለ 5 ጂቢ ነው። ይሄንን ተረጋግታችሁ ማውረድ ይኖርባችኋል። በሊንክ ነው ማስቀምጥላችሁ። ሁሉንም ፋይሎች የምታገኙት የኔ ቴሌግራም ቻናል ላይ ነው። ሊንኩንም የኮሜንት የመጀመሪያው ቦታ ላይ አለ እና ሙሉ ፋይሎቹን እንደዚህ አውርዳችሁ ከጨረሳችሁ በኋላ ማስተካከል ትጀምራላችሁ። በቅድሚያ የምትጀምሩት ከአፕሊኬሽኑ ነው። አፕሊኬሽኑን አንዴ ትነኩትና አንደኛ ላይ ኢንስታል የሚለውን ትነኩታላችሁ። ከዛም ኢንስታል ብላችሁት ኢንስታል እስከሚያደርግ ድረስ መጠበቅ ይኖርባችኋል። እናም ኢንስታል አድርጎ እንደጨረሰ ደን የምትለው አነካታለን። ከዛም በመቀጠል የምናስተካክለው ኦቢቢ ፋይሉን ነው። 1.32 ጂቢ ነው። ይሄንን አውርዳችሁ እንደጨረሳችሁ አንዴ ትነኩትና አንደኛ ላይ ቪው ከዛ ኦቢቢ የሚል ፎልደር ታገኛላችሁ ውስጥ እሱንም ትነኩትና ውስጥ ትገባላችሁ። ከዛ ኮም ኢኤ ጂፒ ፊፋ ወርልድ የሚለው ይሄንን ፎልደር ይሄ ዋና የኦቢቢ ፋይሉ ፎልደር ነው። ይሄንን አንዴ ተጭናችሁ ትይዙና ኮፒ ከዛም ከላይ ነክታችሁ ዲቫይስ ስቶሬጅ ከዛም በኋላ አንድሮይድ ኦቢቢ እዚህ ውስጥ ተገለብጡታላችሁ። እናም ኦቢቢ ፋይሉን ገልብጦ እንደጨረሰልን ወደ ዳታ ፋይሉ እንሄዳለን። በቀጥታ ወደ ፋይሎቹ ጋር እንመለስና ዳታ ፋይሉ ይሄኛው ነው። ፊፋ 16 ሞድ ጌም ቦክስ 2016 ኦፍላይን ይላል። ይሄኛውን ዳታ ፋይል አንዲት ነኩትና አንደኛ ላይ ቪው እሱንም ከዛም ይሄንን እንደቀደሙ ያለውን ፎልደር ስታገኙ ኮም ኢኤ ጂፒ ፊፋ ወርልድ የሚለውን ስታገኙ እሱን አንዴ ተጭናችሁ ይዛችሁ ኮፒ ከዛም ከላይ ትነኩትና ዲቫይስ ስቶሬጅ የምትለው ያርጋችሁ አንድሮይድ ዳታ እዚህ ውስጥ ተገለብጡታላችሁ። ነገር ግን አብዛኛውን ጊዜ ዜድ አርካይቨር ለመገልበጥ እያስቸገረ ነው፣ እየሰራልን አይደለም። በዜድ አርካይቨር ቀጥታ ስገለብጡ የሚሰራላችሁ ከሆነ ገልብጡት። ቀጥታ በዜድ አርካይቨር መገልበጥ ትችላላችሁ። ነገር ግን በዜድ አርካይቨር ለመገልበጥ የሚያስቸግራችሁ ከሆነ የማይሰራላችሁ ከሆነ ሌላ አፕሊኬሽን መጠቀም ይኖርባችኋል። እንደዚህ በቀጥታ መገልበጥ ከጀመረላችሁ ዜድ አርካይቨር ጠብቁት። እዚህ ላይ ከዛም በቀጥታ የምንሄደው ወደ ኮሜንታተር ፋይሉ ነው። 384 ሜጋባይት ነው ኮሜንታተር ፋይሉ ይሄውና። እሱን አንዴ ትነኩትና አንደኛ ላይ ቪው ከዛም እንደ ቅድሙ ዳታ የሚለውን ስታገኙ ዳታ የሚል ፎልደር ስታገኙ ውስጥ ትገባላችሁ። ከዛም ኮም ኢኤ የሚለውን ፎልደር ታገኛላችሁ። ድጋሚ እሱ ውስጥም ትገባላችሁ። ከዛም ስፒች የሚል ፎልደር ታገኛላችሁ። ይሄ ነው ዋናው ኮሜንታተር ፋይሉ። አንዴ ትነኩትና አንደኛ ኮፒ የምትለዋን ትነኩታላችሁ። ከዛም እንደ ቅድሙ ዲቫይስ ስቶሬጅ አንድሮይድ ዳታ እዚህ ውስጥ ቅድም ያስተካከል ነው የገለበጥ ነው ዳታ ፋይል ውስጥ ነው የምንከተው ማለት ነው። ይሄው እዚህ ያለው ፎልደር ውስጥ እዚህ ውስጥ ቀጥታ እንደገባን እንገለብጠዋለን። ኮሜንታተር ፋይሉ ይስተካከልልናል ማለት ነው። እናም እነዚህን አድርጋችሁ እንደጨረሳችሁ በቀጥታ ወጣችሁ ጌሙን መክፈት ነው። ሙሉ ለሙሉ አስተካክላችሁ ጨርሳችኋል። ስለዚህ እነዚህ ፋይሎች ምንም አያደርጉላችሁም። ቦታ ከሚይዙባችሁ መደለት ትችላላችሁ። በቀጥታ ትወጡና ወደ ጌሙ ጋር ትሄዱና ትከፍቱታላችሁ ጌሙን። ከዛም ስትከፍቱት እንደዚህ አይነት ነገር ይመጣላችኋል። ጎ ቱ ሴቲንግስ የሚለውን ትነኩታላችሁ። ከዛም ሴቲንግስ ሲከታችሁ እዚህ ጋር ፐርሚሽንስ የሚለውን ትነኩትና ወረድ ብላችሁ ፋይልስ የሚለውን ስታገኙ እሱን አለው ታረጉታላችሁ። ከዛም ትወጣላችሁ። ከዛም ይከፍትላችኋል ማለት ነው ቀጥታ ጌሙ። እናም ያንን ካረጋችሁ በኋላ በቀጥታ ይከፍትላችኋል ማለት ነው። ነገር ግን አልከፍት ካላችሁ ጌሙ እየገባ የሚወጣ ከሆነ እንደዛ የሚያስቸግራችሁ ከሆነ ሌላ ደግሞ ማስተካከያ ቪዲዮ ይሰራውት አለ። ያንን ቪዲዮ እንዴት ነው የምታገኙት? የኮሜንት የመጀመሪያው ቦታ ላይ ሊንኩን አስቀምጬላችኋለሁ። እሱን ቪዲዮ አይታችሁ ማስተካከልና መጫወት ትችላላችሁ። የዛሬው ቪዲዮ እዚህ ጋር ያልቃል። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ እና ሰብስክራይብ ማድረግ እንዳረሱ። ቻው።